ቢሞት ሄዳ መቅበር አትችልም። እህቷ ብትሞትባት ሄዳ መቅበር አትችልም። ወንድሟ ቢሞትባት ሄዳ መቅበር አትችልም። አጎቷ በቃ ዘመዶቿ ቢሞቱባት ሄዳ መቅበር አትችልም። የታመመ መጠየቅ አትችልም። በቃ ቤተ ክርስቲያን መሄድ አትችልም። አንዳንዴ የሰራተኛ ህይወት ሳስበው በጣም ይገርመኛል። በዛ ላይ 10 ዓመት 15 ዓመት 5 ዓመት ልጇ ቢታመምባት ሮጣ ማየት አትችልም። በቃ ለምንድን ነው? በቃ ኮንትራት ማለት በቃ ያኔ ገንዘብ እኮ ነው አይደለም? ያኔ ማጣት ምን ያክል ከባድ ነው። ይሄ ሁሉ ያደረገው ገንዘብ አለመኖር ነው አይደለም? ገንዘብ ከሌለ በቃ እኔ የኔ አይደለሁም ማለት ነው። ምክንያቱም በራሴ ላይ መብት የለኝም፣ በራሴ ላይ ስልጣን የለኝም፣ በራሴ ላይ መወሰን አልችልም። ምክንያቱም ሰዎች ናቸው ለእኔ ገንዘብ ያወጡት። እኔ ላይ እንደፈለጉ ማዘዝ የሚችሉት አሰሪዎቼ ብቻ ናቸው ማለት ነው። እና ሳስበው የአረብ ሀገርን ህይወት ከሚያሙኝ ነገሮች አንዱ ይሄ ፓርት ነው። በጣም በቃ የምንወዳቸውን ሰዎች ቆመን መቅበር አንችልም። የምንወዳቸውን ሰዎች ልናገኛቸው እኮ ስንሄድ እኮ ድጋሚ ላናገኛቸው እንችላለን። እና ይሄ ነገር እስከ መቼ ነው? እውነት በጣም ያመኛል፣ በጣም ይቆረቆረኛል። በቃ የምንወደውን ሰው ቆመን ካልቀበርን ምንድነው የሰው ልጅ ትርጉሙ? ቤተ ክርስቲያን ሄደን እግዚአብሔርን ካላመሰገንን የምናገኘው ብር በረከት የለውም። ማንም የበላው የሚኖረው ገንዘባችንን እግዚአብሔር በረከት ስላልለበት ይመስለኛል። አንዳንድ ጊዜ ሳስበው ማንም የሚወስደው ገንዘባችንን ያው ሰበብ ይሆንና አፍቃሪ ተብሎ ቤተሰብ ተብሎ ስያሜ ተሰጥቶት ገንዘባችን ተበላ ይባላል እንጂ ሳስበው በቃ እግዚአብሔርን ያላመሰግንበት ነገር ሄደን ለእግዚአብሔር ሰዓት አልሰጠንም። ሄደን ቤተክርስቲያን ሙስሊሙን በሙስሊሙ ኦርቶዶክሱን በኦርቶዶክሱ ጴንጤውን በጴንጤው እምነቱ ሄዶ ቤተክርስቲያን እግዚአብሔርን ለግማሽ ሰዓት ለአንድ ሰዓት እግዚአብሔር ከአመታቶች ውስጥ 365 ቀናቶች አሉ። አንድም ቀንም እግዚአብሔርን ያከበርንበት ቀን የለም። ይሄ ሁሉ ምንድነው የሆነው? ለገንዘብ ብለን ራሳችንን ሸጠን ዘመናዊ ባርነት አታሎን በጉልበት ሳይሆን ማጣት ምን ያክል ክፉ ነው። ማጣትን የሚያክል በጣም ክፉ ነገር የለም። ክብርን ያሳጣል፣ ማንነትን ያሳጣል፣ በራስ መተማመንን ያሳጣል። እና እስከ መቼ ድረስ ነው ይሄ ነገር? እኔ የሚያመኝ ነገር በህይወቴ ቢኖር ይሄ ነው። እና አንድ ቀን ብድግ ብለን መወሰን ይኖርብናል። ከእግዚአብሔር ተራርቀን፣ ከዘመድ ተራርቀን፣ ከልጅ ተራርቀን ልጆች እዛ ጋር ምን አይነት አመል ይዘው ነው የሚያድጉት? ምን አይነት ባህሪ? እዚህ ጋር ገንዘብ መላካችንን ነው የምናየው፣ ኢንቨስት ማድረጋችንን ነው። ግን ልጆች በምን አይነት ቀን ነው እየተቀረጹ የሚያድጉት? የእናት ባህሪ ሌላ ነው፣ አያት የሚያሳድገው ባህሪ ሌላ ነው። ሌሎች ነገ ልጆቻችን ደግሞ እኛን ቆመው በማህበራዊ ሚዲያ ላይ ሊያቆሙን ይችላሉ። ምክንያቱም ዘመኑ ጊዜው የነሱ ስለሆነ ዋጋ እየከፈልንላቸው እንኳን ቢሆን እነሱ የጎደለባቸው ነገር ደግሞ ሊኖር ይችላል። ያ ነገር ነገ ከተጠያቂነት አናመልጥም። አንድ እግዚአብሔር ጋር እንጠይቃለን፣ ሁለተኛ ልጆቻችን ይጠይቁናል። ራሳችንን ደግሞ የበደል ነው ለራሳችን ደግሞ ይቅርታ ራሱ የምንልበት ጊዜ ያስፈልገናል እላለሁ። አመሰግናለሁ።